ጩቤውን እኔ ላይ ቤፒናታ ጨዋታ ይጮትብኛል እንዴ? እንደዚህ አይነት ነገር ተፋታኝ በእናትህ አንተ ትሪፕል እንዴ በገዛ እጅ እያስገባው ሰደብ እንዴ? ጓደኛዬ ነው እንደዚህ አትበለኝ። ጓደኛ አይደለሁም እንዴ? እንዳትቀልድ አንተ። እኔን በጣም እኮ አንተን አሳድጋለሁ እያልኩ እኮ እኔ እኮ እየተሞለጭኩ እኮ ከቲክቶክ ተራ ልታስወጣኝ እኮ ነው ብራዘር። ሁለታችንም ጠፍተን ጫካ አብሬ ራቁቴ እንድኖር ነው እንዴ ፈለከው እንዴ? በቃ አንዳንዴ እኔ የምልህን ስማኝ፣ ከኔ እኩል ተጠጋ። እኔ የምልህን እየሰማ አብረን እንትን እንበል በቃ። እንዴ ጊዜ አይሰጥም ሲያወራ ጋዜዲ ይበራ እንዴ? ምሬ እኮ እኔ እኮ ስሚኝ ኪን እኔ ይሄ ልጅ ማስበው ጭራሽ ማርያምን ኮንሰርት እኔ ባወራው ከሰማችሁ እስከ መጨረሻ ሚዩት አድርጊው። እኔ ማስበው ኮንሰርት እንኳን ብሰራ ዶርዚኛው ዘፈን ሲመጣ በላቸው ራሱ እንደተላጨው ምናምን ነገር ያን ካራክተር ይዤው መድረክ ላይ ላወጣው የምፈልገው ልጅ ነው። ገባሽ አይደለ? በዛ ልክ ለዚህ ልጅ እያሰብኩ ግን በቃ ምን ይደረግ፣ ጓደኞቹ በሚበላው የሆነ ነገር አድርገውበት እኮ ነው እንጂ እንዳያልፍለት ተብሎ እንጂ ስንት ተላጣለ። እድሜ ለአንተ ነው አርቲስት ነኝ እያለክ ነው። ኧረ አይደለም ብሏል። ሚውት አድርጌው ነበር ብሏል። እድሜ ለአንተ ሚውት አድርጌው ነው መሰለኝ እኮ። እስቲ ድገመው አንዴ ድገመው። ቆመ በለው እና ለጆሮ ለምንድን ነው የሚጎረጉረው? እኮ ቆመ በለው። ደብነው አንተ ጆሮ ምን ያስጎረጉረ? በለው ያው 30 ፖይንት ጋይስ። አንተ ዲቦራ አይሰማም። ዲቦራ እኔ አይደለም ዲቦራ ነኝ እኔ አርቲስት ነኝ አንተ በለው። አሁን እንዳልከው አይደለም ዲቦራ ይኸውልሽ፣ እኔ እለዋለሁ ማለት እኮ ነው። ድምጼ እኮ ብያለሁ፣ ሰምተሽ ባላ። እሱ ግን አይሰማም እንደዚህ አይነት ነገር። እኛ ስናደንቅ አይሰማም። ይኸው እድሜ ለአንተ እኔ እኮ አርቲስት ነኝ እያለ አላልኩም ብሏል። በላቸው ምንም አልልህም እኮ እንዴ ልቦና ያቋል። ኧረ እኔ አላልኩም እንዴ። ግን አንድ ነገር ጭራሽ ሰፈራቸው ስንገባ ጋይስ ልንቀርጽ ስንል ታርዛን ቁጥር 2 ልትሰሩ ነው እንዴ ተባለው። ታስና አይተውት የምር ያረ ክሊፕ ነው ተብሎ እኮ ነው እንዴ ጋይሶች። እናቴ ትሙት እኔ ካሜራማኑ ነው የሚያሳዝነኝ። ስማ ኧረ በእናትህ አንተ ስለ ዘፈን ብታወራ አስቀይምሃለሁ ካሁን በኋላ። ኧረ እኔ ከዛ በኋላ ያለውን ነው የምናወራው። ስለ ዘፈናማ አናወራም። በቃ ስለ ዘፈን እንዳታወራ። ታኩርንም ነጋዴ ያደረኩት እንዳንተ አውርቶ ነው እንጂ ቲክቶከር ነበረ እንዴ ማርያምን። እኔም አንተን ታኩርም እንደ አንተ ኮነ እኔ እንደ ታኩር አንተን ከተከተልኩ ኮንታ ገባለሁ። አልከተልም ጋይስ። ካሁን በኋላ ቲክቶክ ላይ ያዩ አይደለም ቀዝቅዟል። በቃ ጳውሎስን አወቃችሁት አይደል ጋይስ? ጳውሎስ ቲክታከሩን ሁላችሁም በበላቸው እድሜ ያላችሁ እድሜያችሁ የሆነ በላቸውን በቤንች ይኸው ሚውት አድርጌዋለሁ ጋይስ። በላቸውን በቤንች ልቀይረው ነው። ሁላችሁም በበላቸው እድሜ ያላችሁ